ወይኔ ስልኳም አይነሳም። ወይ መከራዬ! ወይኔ 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 ወይኔ! አሁን ምን ይሻላል? የት ገባች ነው የሚባለው? ምን ውስጥ ገባች? እኔ እናት! ኧረ ግን እንደዚህ አትሁኝ፣ ትጎጃለሽ እባክሽ። ኧረ የት አባቴ ልሂድ? የት ብዬ ልፈልጋት? ምን ውስጥ ልግባና ልፈልጋት? እኔ እኮ ግራ ገባኝ። እኔም እኮ ጨነቀኝ። ግን እሺ የምትሄድበት ጓደኛ የላትም? ቢያንስ እንኳን እዛ ሄደን እንጠይቅ እንዴ? ኧረ ከየት የመጣ ጓደኛ ነው? ምን ጓደኛ አላት? ምንም ጓደኛ የሚባል እኮ የላትም። ወይኔ እኔ እናት! ደምን ውስጥ ገብታ ነው ልጁ? ምን ላድርግ? የት ልሂድ? ማንን ላማክር? እንደው ቤት ሳትመጣ እንዴ? ገኒ ልትመጣ ትችላለች። እባክሽ ተረጋጊ። ከዚህ በኋላ ከየት ነው የምትመጣው? ቀኑን ሙሉ አልመጣሽ፣ በዚህ ሰዓት ከየት ነው የምትመጣው? አንድ ነገርማ ሆናለች። እንደዚህ የቆየችው በጤናው አይደለም። በቃ የሆነ ነገር ሆናለች። አንድ ነገር ደርሶባታል። በቃ ወይኔ! ኧረ ገኒ እኔ ግን የምትመጣ ይመስለኛል። እሰይ እንዳፈሽ አድርግልን። እንደምን አለ በመጣች። እንደምን ይሻላል? እዩ አላልኩሽም? መጣች። እሰይ ይሄ አንቺ ሉሊት ሲስ ከየት መጣሽ? እንዴት መጣሽ? ማን ያመጣሽ? እንዴ ሲልችም እንዴ አብራሽ አልመጣችም? አላገኝሻትም እንዴ? ተጠራጣኝ። ምን ሆናችሁ ነው እናንተ? እንዳልመጣ ፈልጋችሁ ነበር እንዴ? ሉሊት ጠፍታለች። ጧት እንደወጣች አልተመለሰችም። ኧረ እባክሽ ታዲያ ምን የኔ መጥፋት አላሳሰባችሁም? ያንቺ አጠፋፍ እኮ ቤተሰብ ጥየቃ ነው የሚመስለው። ወደው ትወጪና እንደዚህ ቀጥ ብለሽ ትመለሻለሽ። ሉሊት ቆየት ነበርሽ? የት ነው እየወጣሽ የምትጠፊው? እንደው በነበርሽበት የለችም? አላገኝሻትም? መላጢት የምርሽን ነው ግን? ቆይ የኔ መጥፋት አላሳሰባችሁም? ወይኔ ሉሊት በቃ ላለቅስ ነው። ሲጀመር እኔ ምንም አይነት ፈላጊ የለኝም። ሉሊት እረፊ። እኛ ራሳችን ጭንቀት ላይ ነን። አትቀልጅብን። እኔ አልቀለድኩም። በዚህ ደግሞ አይቀለድም እንዴ? እኔም እኮ ቤተሰብ ነኝ። እኔ ጠፍቼ ሳትጨነቁ ዛሬ ለጠፋችሁ ልጅ ግን እንደዚህ ተጨናንቃችሁ ትጠብቋታላችሁ? ሳንጨነቅ ቀርተን እኮ አይደለም። አንቺ ያው በቃ አንደኛሽን መተሻል እኮ። በዛ ላይ ደግሞ ፖሊስ ጣቢያ ሄደን ከሰናል። ወይ መላጢትዬ እንደዛ ነው እንዴ? አይ እኔ እኮ ስለኔ ተጨነቃችሁ አልመሰለኝም። አንቺ እኮ ስለኔ እንደምትጨነቂ በደንብ አውቃለሁ። ግን ቆየት ነበርሽ? ያ ጨካኝ አልያዘሽም? ውይ ታሪኩ ረጅም ነው፣ ብዙ ነው። እንግዲህ ያ ውስጥ እንግባና ሻይ እያፈላሁላችሁ እየጠጣን እናወራለን። ማለት ነው። እንግባ፣ ተከተሉኝ። አሁን እንደሚሻለው እቺ ካካዋ ስትመጣ እንደው ምን አለ ብትመጣ። እሺ ማትጮይ ከሆነ ልቀቅሽ። እለቅሻለሁ ግን አትጮይ። እሺ ቆይ አትጮይ። እሺ በጣም ይቅርታ። እንዴ ማሚ ምግቡስ? የኔ ልጅ ማርኮን እኮ ገብቶ ቁጭ አለ። ባዮ አልነሳም አለኝ። እና ዝም ብለሽ ምግቡን አታምጪውም ነበር? እኔማ እንዳይጠራጠር እኮ ብዬ ነው። ይሂድና እኔ አመጣዋለሁኝ። እሺ በቃ እና አንቺ እዚህ አብረሻት ሁኚ። እኔ ዝም ብዬ ፊቴን ታይቼው ልምጣ። እሺ ራሴ ልንከባከበው እንጂ ሌላ ማን አለኝ እዚህ ቤት? ሁሉም ሰው እኮ ለምን መጣሽ አስተያየት ነው እያዩኝ ያሉት። እሺ ቆይ ግን አንቺ ግን የት ነበርሽ? እንዴት እንደዚህ ታደርጊያለሽ?
እንዴት ነው እንደዚህ በሰላም የተመለሽው? እኔ እኮ ስራሽ ሁሉ ምንም አይገባኝም። በጣም ነው እንደ የደበርኳችሁ። አረኛ እንደዛ ማለታችን አይደለም፣ ግን ደግሞ የግድ ምን እንደተፈጠረ ማወቅ አለብን። የት ነው የጠፋሽው? ቆይ ምን ሆነሽ ነው የጠፋሽው? ወይስ አንቺ ፈልገሽ ነው የጠፋሽው? አዎ ሁኔታሽ እንደዛ ነው የሚመስለው። አይ ያው የሆነ ቦታ ነበርኩ፣ ከዛ ተመለስኩ፣ አለቀ በቃ። አረ የት ነሽ? እንደው የት ነሽ? ምን ውስጥ ገብተሽ ነው? ፈጣሪ ወይ ቆይ የት ብላ ነው የወጣችሁ? የት እንደወጣችማ ማንም ሳያውቅ መጣ ብላ ነው የወጣችሁ። ዝም ብላችሁ ጠብቋት፣ ትመጣለች፣ የትም አትሄድም። ምን ከዚህ በላይ እስከሚነጋ ነው የምንጠብቃት? ጠብቅናት እኮ። ገኒ እባክሽ አትጨነቂ፣ አሁን ትመጣለች። እንደው ብጨነቅስ ምን አመጣለሁ? ምንም ፈጣሪ ምንም አታመጭም ያልኩት ምን አልኩ? አካባ ምን ነው ክፍልን ቆልፈህ ዋልክ? ውስጥ ላይ የደበቅከው ነገር አለ እንዴ? ከኔ መቆለፍ በላይ ያንተ እኔን የመከታተል ፍላጎት በጣም ጨመረ። ቆይ አንተ ራሱን የክፍል የደበቅከው ነገር አለ እንዴ? በጣም እያሳሰበ መጥቷል። አይ ኖ ምናልባት ከዚህ በኋላ ይህን ክፍል ላታየው ስለምችል በደንብ ዘና በለበት። ኧረ እባክህ እንደዛ ነው የሚሰማ? ወይ ተሰምቶኝ እንኳን አይደለም፣ ልክ እንደ ትንበያ ቁጠረው። የኔ አባት ዛሬ ማደራችሁን እንኳን እግዚአብሔር ይወቀው። እስኪ እናያለን። Mami, mira cómo.
ሄሎ ዛሬ በመከራ አነሳሽ የኔ ቆንጆ፣ በጣም ጎበዝ። ምን ነው ስልክሽን አትጠቀሚውም እንዴ? ቢያንስ ሲደወልልሽ አንሺ እንጂ። ማለበል ይሄን ድምፅ አታውቂው? ይሄማ የወደፊት ባልሽ ድምፅ ነው። እኔማ አይንሽን ማየት ከቻልኩኝ ብዬ ነው ልጠይቅሽ ነበር። አይኔ ጥፋ አንተ ክፉ ጨካኝ! ትሰማኛል? የእጅን ታገኛለሽ። እኔማ እየጠየቅኩሽ ነበር፣ አንቺ ዘገየሽ እንጂ። አሁን እኮ አንቺ አመለጥኩኝ የትም አያገኘኝም ብለሽ እያሰብሽ ይሆናል። እንዳትሳሳች፣ እኔ ሆን ብዬ ትቼው ነው። አንቺም መያዝ በጣም ቀላል አይደል? በጣም አሁን በቅርቡ ነገሮችን አስተካክዬ ልጨርስና እወስድሻለሁ። በጣም ልክ ነህ፣ ትወስደኛለህ። ለነገሩ የፈለገው ይደረግ። ጭራሽ ደግሞ ያስፈራራል እንዴ? ሄሎ ወንድሜ፣ የት ናችሁ? አመጡ እንዴ? ቆያችሁ እኮ ወንድሜ። እባክህ ይቅርብ። እሷንም ችግር ውስጥ አታስገባት፣ አንተም ደግሞ አትሳሳት እንዴ። የራስ ጉዳይ። እኔ ምን አቃጠለኝ? ማሚ አደራሽ እንዳትጮህብሽ ተጠንቀቂ። አረ ታስቸግረኛለች። አንተ አትገባም እንዴ? አይ እኔማ እዚሁ ሆኜ ሰው ሲመጣና ሲሄድ ልጠባበቅ። ነገሩ አዎ ልክ ነህ። ጠብቃቸው በቃ፣ ሳይታሰብ ድንገት እንዳይመጡ። አዎ ልክ ነሽ። በቃ ግን ማሚ እንደምንም ብለሽ ምግብ አስበያት እሺ? እምቢ ትልሻለች ግን በቃ እንደምንም ብለሽ አብያት፣ አለበለዚያ በጣም ትጎዳለች። እሺ እሺ እሞክራለሁ። አሁን ደግሞ ምን ፈልገሽ ነው የምትደውይው? ቤት ነህ እንዴ? ምንድን ነው ብሌን? ምን ፈልገሽ ነው እያልኩሽ እኮ ነው፣ ተናገሪ። እሺ ተወው በቃ። ማሚ በልብኝ ኮኮም እንዳከፍችሽ። ማሚ ሰምተሽኛል አይደል? ምን ትመጣሽ? አሁን እንዴ ቃል እረፍ እንጂ እረፍ። ቃል ምንድን ነው? እረፍ ቃል፣ እባክህ ቃል፣ ምን ሆናችሁ ነው? ቆይ እንዴ ቃል፣ እስቲ ሳልገላግል በፊት የት ናት? ተናገር
እርግጠኛ ነኝ አንተ ጋር ነው የመጣችው። የት ነው ያለችው? ልቀቀኝ፣ ልቀቀኝ። ቤት ውስጥ ነው ያለነው። ችግር አትፍጠር። ጭራሽ እንደለቀ ትፈልጋለህ? የት ናት? የት ናት እያልኩ ነው። ተናገር። እኔ አላውቅም። እኔ ስለሷ በምን አውቃለሁ? ምክንያቱም በአንተ ነው ህይወቷ የተበላሸው። ይኸውልህ ሰውዬ ተወኝ ብያለሁ። እሺ አልተውም። የሆነ ነገር አድርጋት ነው አይደል? ስታውቅብህ ነው የደበካት ወይስ ምን አድርጋት ነው? እንደው ምን ወደ ፖሊስ ጣቢያ መሄድ አለብን። ኧረ ቃል እባክህን ተረጋጉ። ቆይ ልትገለው ነው እንዴ ልጁን? እባክህን እባክህን እንዳትገለው እባክህን። አንቺ ዝም በይ፣ አትለፍልፊ። ይኸውልህ አንተ ሰውዬ በጠበጥክን ያለው ልቀቀኝ፣ ልቀቀኝ። ሰው ካለማ ጉድህን መስማት አለባቸው። ትሰማኛለህ? ካልተናገርክ የምገልህ ነው የሚሆነው። አሁኑኑ ተናገር። የት ናት እያልኩ ነው። አላውቅም አልኩህ እኮ ነው እንጂ ወዴት ሄደ የሚፈልገው? ግን ቆይ ለምንድን ነው እንደዚህ መፍትሄ ለማታመጭ ነገር እንደዚህ ትጨነቂ? ምን ላድርግ ብለሽ ነው እንዴ? እች ልጅ እኮ ቤተሰብ የላትም። ወንድሟ ለኔ ነው አደራ ብሎ ይሰጠኝ። እሺ አሁን አንድ ነገር ብትሆን ምን ልመልስ ነው? እሺ ቆይ ምን እናድርግ? ወይ ካልሆነ ወተን እንፈልጋት? የት ብለን ነው የምንፈልጋት? ቆያ ቃል ተብዬውስ እንደው ለምን ስልኩን ማያነሳው? ምናልባት እኮ ካገኛት ወይም ደግሞ አብረው ከሆኑ ብዬ እኮ ነው። ቢያገኛት ኑሮ እኮ ዝም አይልሽም። ምክንያቱም ትጨነቃለች ብሎ ስለሚያስብ። አይ አይመስለኝም። ቆይ ሻው ምን ባድርግ ነው የሚሻለው? ወይ ዳጊን ይዤው ልውጣ እንዴ? ምን ሄገኒ እሱ ለራሱ ሰክሮ ይል እንዴ? እንዴት ነው እንደዛው ነው ይዘሽ የምትወጪው? በእርግጥ ልክ ነሽ። እንደው ዝም ብዬ ግራ ሲገባኝ ነው። ምን ላድርግ ብለሽ ነው? እስኪ ሌላ መፍትሄ ካለ መፈለጉ ይሻላል። ገኒ ምን አይነት መፍትሄ? ምንም መፍትሄ የለም። በቃ ዝም ብሎ ማየት ነው ያለኝ አማራጭ። ኧረ እትዬ የኔ ልጅ እባክሽ እኔን ምግቡን ብይ። በዛ ላይ ትቆጃለሽ። እባክሽ እሺ በይ። እባክሽን አንቺ ራሱ ተይኝ በቃ። እንዴ እኔም እኮ ቤተሰብ አለኝ፣ በዛ ላይ ሴት ልጅ ነኝ። ቆይ እንዴት የእሱን ኃጢአት አንቺ ትሸፍኝለታለሽ? የኔ ልጅ ምን ላርግ ብለሽ ነው? ልጅ ወዶ እኮ አይደለም ያደረገው። ልጅ አንቺ እንደምታስቢው ጨካኝ ልጅ አይደለም። አይደለ? ከዚህ በላይ ምን ስላልገደለኝ ነው? አረ በስመ አብ በይ። እሱ እንደዚህ አያደርግም። ይቅር ይበልሽ። ጭራሽ እኔን ይቅር ይበለኝ። ጥሩ ነው። ልጅሽን በጣም በስነ ስርዓት ነው ያሳደግሽው። ልክ ነሽ እኮ የኔ ልጅ። በጭራሽ እኮ ልቃወምሽ አይደለም። ጥፋት አጥፍቷል እኮ። አዎ፣ ግን ደግሞ ይቅር በይው። አንድ የተፈጠረ ነገር መመለስ አይቻል። ወደ ተሻለ መፍትሄ መፈለግ ይሻላል። የተሻለ ነገር አይደለ? አዎ የተሻለ ነገር። የተሻለው ነገርማ ፖሊስ ጋር ሄዶ ተናዞ የዛ ሰዓት ላይ ልኩን ሲያገኝ ነው እሱን የተሻለ ነገር። አታረጊውም የኔ ልጅ። እንደዚህም አልታረጊያችም። ለምን ሲባል ነው የማላደርገው? በደንብ ነው እንጂ የማደርገው። አዎ በደንብ አደርገዋለሁ። ለምንድን ነው የማላደርገው? ቆይ አንቺ ራሱ እንደዚህ ስትናገሪ ትንሽ እንኳን አይከብድሽም? የኔ ልጅ የልጄን ልብን ያውቀዋለሁ። የምትፈልጊውን ነገር አድርጎ ይክስሻል። እባክሽ እንደዚህ አታድርጊ። እባክሽ ልለምንሽ። ካሳውንም ሁሉንም ነገር የት መክፈል እንዳለበት እኔ ያሳየዋለሁ። አሁን ወደ ቤት መሄድ አለብኝ። አያያ የኔ ልጅ አይሆንም። ደግሞ ሰው ያይሻል። ቆይ ማንን ነው ይሄን ያክል የምትፈሩት? ማን ነው ይሄን ያክል የሚቆጣጠራችሁ? እሱ አንቺ ማወቅ አይጠበቅብሽም። አርፈሽ ቁጭ በይ። ጭራሽ አርፈሽ ቁጭ በይ ትይኛለሽ እንዴ? እንደውም እሄዳለሁ። እባክሽ የኔ ልጅ፣ እባክሽ የኔ ልጅ ልቀቂኝ። ምንም ቢሆን እሄዳለሁ። እባክሽ የኔ ልጅ፣ እባክሽ፣ እባክሽ አታረጊውም፣ አታርጊው። እባክሽ እሺ በይ። እባክሽን ልቀቂኝ በቃ። ካለዛ ግን ትልቅ ችግር ይፈጠራል። ወይ ደግሞ ልጄ ሲመጣ ትወጫለሽ። ጨለማ ነው። እባክሽ አታስቸግሪኝ። ቁጭ በይ እባክሽን። ምንም ይሁን እሄዳለሁ አልኩሽ እኮ። በቃ ልቀቂኝ። ማርኮን፣ ማርኮን፣
ማርቆን የት ሄዳ ነው? የት ወስዷት ነው? ሄሎ። አቤት አባቢ። የት ነህ አንተ? የት ሆነህ ነው? መጣሁ አባቢ። ምን ነው ፈለከኝ እንዴ? አዎ በሩ ክፍት ነው። ልጅቷ አይታለች። የት ነው ይዛት ሄድከው? ማ እኔ? እንዴ እኔማ የት ወስዳታለሁ? በሩን ደግሞ ማን ከፈተው እንዴ? እንዴት ተከፈተ? እኔ ምን አውቃለሁ? ወይኔ ማርኮን፣ እግሬን ጠብቀው ልክ ስወጣ ጉድ አደረጉኝ ማለት ነው። እነሱ ከፈቱት እያልከኝ እንዳይሆን። አዎ አባቢ፣ ሌላማ ማን ሊሆን ይችላል? ወይ ደግሞ መታጠቢያ ክፍል ትሆናለች። መታጠቢያ ክፍል? የምን መታጠቢያ ክፍል? በሩ ክፍት ነው እኮ ነው የምልህ። ወይኔ እነዚህ ከንቶዎች! ከዚህ በላይ እንድትሄድ አልፈቅድልህም። አረ እናንተ ሰዎች እባካችሁን ተረጋጉ። ቆይ ለምንድን ነው የማትረጋጉት? እሺ ቆይ ምንድን ነው የፈለከው? ቤቴ ድረስ የገባው ምን ፈልገህ ነው? ጽዬ ጠፍታለች እና ደግሞ ስደውላትም ያለችበትን እየተናገረች አይደለም። የት ናት? እርግጠኛ ነኝ እሷ ያለችበትን ቦታ አንተ ታውቃለህ። እኔ እንዴት ላቅ እችላለሁ? ይኸውልህ እኔ ምንም የማውቀው ነገር የለም። ባምንህ በጣም ደስ ይለኝ ነበር። እራስ ላይ ችግር አትፍጠር። አሁን ከደበክበት አውጣት። አንቺ ብሌን፣ ይሄ የማይረባ ሰውዬሽን ወደምትወስጂበት ቦታ ወሰጅልኝ። አለበለዚያ ግን ለሱ ከባድ ነው የሚሆነው። አታስቀኝ እባክህ። እርግጠኛ ነኝ ሰላም አልፈለግክም መሰለኝ። አንተ ልክስክስ ባለጌ። ይኸውልህ እረፍ ብያለሁ። በጣም ልታገሰህ እየሞከርኩ ነው። እሺ እረፍ። ምን መሆናችሁ ነው? ቃል በቃል አቅም አለ አይደል እንዴ? ለምንድን ነው ማታው? አንቺ ልጅ ዝም በይ ብዬሻለሁ። ስማኝ፣ ድጋሚ ተሳስተህ እግርህን ወደ ቤቴ ብታነሳ እግርህን ነው የምሰብርልሽ። እኔ ምንም አላውቅም፣ አላየኋትም። ሲቀጥል ደግሞ ምንም አይደለችም። ስለዚህ አይመለከትህም። እንዴት እንደማይመለከትህ ላሳየህ? እሺ አሳየኛ። አንተ ያማል። ምንድን ነው ያደረከው? ቃል እኔና አንቺ ደግሞ ገና አልጨርስም። እሺ እንነጋገራለን። አንተ ቆይ ልገለው ነው እንዴ ልጁ የምትፈልገው? ቢሞትም ባንቺ ጥፋት ነው። እሺ ቃል እባክህን ንቃ። ወይኔ ወይኔ ጉዴ! ቃል እባክህን ተነስ። ቃል ኧረ ሰው አለ። ቃል እባክህን ተነስ። ቃል እባክህን ይኸው ነገር በለኝ። ኧረ ሰው አለ። ቃል ሄሎ ሰኒ። ሄሎ ሀኒ እባክሽን ቶሎ ድረሽልኝ። ምንድን ነው ሰኒ? ሀኒ ቶሎ ድረሽ አፍጥኚው። ምንድን ነው ሰኒ? ምንድን ነው? ወንድሜ ምን አጋጠመው? ሰኒ እባክሽ ንገሪ፣ ምንድን ነው? ተጎድቷል፣ በጣም ነው የተጎዳው። እባክሽ ሀኒ ቶሎ መድረሳችን። ወይኔ አምላኬ፣ ምን አይነት ጣጣ ነው? እሺ አሁን ቆይ የት ነው ያላችሁት?
እኛ ያለ ነው አላቅም። ማን በቃሽ፣ ሎኬሽን ልላክልሽ እባክሽን፣ ቶሎ ነይ። እሺ እሺ እሺ፣ በቃ መጣሁ። ኧረ ምንድን ነው? ሰው የለም እንዴ? ቃል ደህና ነገር ቃል የሆነ ነገር በለኝ እባክህን ቃል። እባክሽ የኔ ልጅ እባክሽ ድምፅሽን ቀንሽ እባክሽ። እኔ ምን አገባኝ ሲጀመር? እንዴ በቃ ልቀቂኝ፣ አታስጨንቂኝ። ክፈቱ ቶሎ። ዛሬ የትም አታመልጡ። አታስለፍልፉኝ ብያለሁ። ቶሎ ክፈቱ። የኔ ልጅ እባክሽ ዝም በይ እባክሽን፣ እኔ ልወጣ ነው። ዝም በይ እሺ፣ እባክሽ እሺ በይኝ እናቴ እባክሽን። የት አለ ያ ከንቱ ልጅሽ? ኧረ እሱ ዛሬ ቤትም አልዋለም የለም። ኧረ እባክሽ ሲሸፋፍኝ እንዳይሆን። ኧረ በጭራሽ አይደለም። ምን ሆነሃል? ቆይ ምን ተፈጥሮ ነው? ሰው ነው የመታው። እኔ ምንም ማድረግ አልቻልኩኝም። እባክሽ ከአቅሜ በላይ ነው። ይኸው ሊነቃም አልቻለም። እባክሽ የሆነ ነገር አድርጊ። ያንዬ ማን መታው? ማን ነው እንደዛ ያደረገው? ወይኔ ጉዴ፣ ወይኔ ጉዴ! ወንድሜ እየተናገርኩኝ ለምንድን ነው የማሰማኝ? በእናትህ ንቃ፣ መንቃት አለብህ ቃል። በእናትህ ንቃ ቃልዬ፣ እባክህን እባክህን ንቃ። እባክህን የሆነ ነገር በለን። እባክህን እባክህን ቃል፣ ቃል እባክህን ቃል። ወንድሜ ወንድሜ፣ በእናትህ ተነስ። ሰኒ የሆነ ነገር አድርጊ በእናትህ። ሰው ጥሪ በእናትሽ፣ የሆነ ነገር አድርጊ። ተነሽ ተነሽ በእናትሽ። እሺ የት ልደውል? የት አላውቅም። የሆነ ነገር አድርጊ በቃ አላውቅም። ንቃ ቃል፣ በእግዚአብሔር ንቃ። አንተ ቃል ሰኒ ማንቃ ጥሪ ወይ የሆነ ነገር አድርጊ በእናትሽ። አትምጪኝ። እሺ እኔ ምን ላድርግ? እኔም ቃል ወንድሜ፣ ቆይ እሺ፣ ቆይ እሺ፣ ቆይ ቃል ወንድሜ፣ ቃል በእግዚአብሔር አይነት ግለጥ አንተ። ቃል ወንድሜ፣ በእናትህ ተነስ፣ አይነን ግለጥ። ቃል ሰኒ ስልክሽ የት ነው ያለው? መኪና ጥሪ